ይህማ ሌላ ትልቅ ስራ። እኔ የፍቅር ግንኙነቴ እረፍቴ ነው እንጂ ስራ እንዲሆንብኝ አልፈልግም። የት ጠፍተሽ ነው? እንደ ጠፋው ከታወቀ አትደውልልኝም ነበር? ስትመጭ ነው እንደ ጠፋሽ የታወቀኝ። ሰን እኔ እኮ ፍቅረኛ እንጂ የጎረቤት ልጅ አይደለሁም። በየሰዓቱ እንኳን ባትደውልልኝ ጠዋትና ማታ ልትደውልልኝ ይገባል። ይህን ከኔ መጠበቅ ትልቅ ስህተት ነው። እኔ ደግሞ በየሰዓቱ እንድትደውልልኝ እፈልጋለሁ። ይህማ ሌላ ትልቅ ስራ። እኔ የፍቅር ግንኙነቴ እረፍቴ ነው እንጂ ስራ እንዲሆንብኝ አልፈልግም። እርግጠኛ ነህ? አስብበት። ድጋሚ አላስብም። ብዙ ስራ አለኝ። አሁን የሚያስፈልገኝ እረፍት ነው እንጂ ሌላ ተጨማሪ ስራ አይደለም። የፍቅር ግንኙነቱን እንደ ስራ የሚቆጥረው ሰው ካለ ግን መሄድ ትችያለሽ። እኔ ላንተ እረፍት እንደሆነ ነው የምትፈልገው? ስራማ አለኝ። አታስብ። አሁን ደርሮ አላስቸገርህም። ምክንያቱም የራሴን ስራ ጀምሬያለሁ። ከፈለክ እረፍቴ ብለህ ልትጠራኝ ትችላለህ።